ማን ይመነው? ያ በብልጠቱ ነው የሚመኘው የሚተማመነው። ያ በንግዱ ነው፣ ያ በብሩ ነው፣ ያ በስልጣኑ ነው፣ ያ በብሔሩ ነው። ያ ወጣ ከዚህ ሁላ ተበራ ሚን ጀሚዕ ሐውሊካ ወቁወቲካ እንቅዲ ሚን ጀሚዕ መኽሉቃት ነገራት አንተ ጋር ቢኖሩም ከሁሉ ውጣና እጅግርህን ለአላህ ስጠው ማለት ነው። አታምነውም ወይ? ለዚህ እንደሁ ቁቱ የውሚ ዛሬ ብቻ የምትበላው ካለ ፈከአነማ የውስጥ ሀብታማ እንደሆነ ፈከአነማ ሒዘት ለሁ ዱንያ ቢሐላፊሪሃ የዚህ ንግግር ባለቤት አስደቁል ቃይሊን ሰይዳችን ናቸው አለይሂ ሰላም። እውነተኛ ተናጋሪ ያለ እንደነሱ አይነት እውነተኛ ተናጋሪ ከአላህ በኋላ ማለት በቃ መማር ካለብህ መቅራት እቺ አንድ መስፈር ማትሞላ ሐዲስ ትበቃለች። አልሐምዱሊላህ ሰላም ነው ያነጋሁት፣ አልሐምዱሊላህ ጤነኛ ነኝ፣ አልሐምዱሊላህ አንድ ጊዜ የምበላው ምግብ አለኝ። ዱንያ በጠቅላላ እጅህ ላይ ነው የተቀመጠችልህ። ግዴታ አካውንቱ አይደለም፣ ግዴታ ቤቱ አይደለም፣ ግዴታ የሚስት አይደለም፣ ግዴታ የልጆቹ አይደለም። ማን ያመስግነው? ሁሉም ወሬ አይደለ ሂራር ነው የሚያወራው። ተወደደ አንተ ምን አገባህ? ውድ ከሆነ አላህ ጋር ሰላም ሁን። የሁሉ ነገር ባለቤት ሆኖ አላህ ጋር ሁን። አላህ ጋር ሆነህ ነገር ታውቃለህ ወይስ አላህ ጋር ካልሆንክስ ምን ታገኛለህ? إذا كان الله معك فمن عليك وإذا كان الله عليك فمن معك الله كأنت قا كون مان كأنت في تقوم على الله بأنت لا يكون اسمان يدنا حل كسمان يوتعل لا يستنى